ዮኒ አባ ስላለ እኮ ነው እኔ ተዘጋጅቼ ጨርሻለሁ። ስወጣ ካየኝ ግን ይገለኛል። ዛሬ ቅሪና ሁለተኛ አጠገብ የምትደርሽ ይመስልሻል? እቺ ልጅ ከመጣች ጊዜ ጀምሮ እኮ እንደዚህ አይነት ጊዜ አሳልፈናል። ተው እንጂ የኔ አባት እንደዚህ አትበል። ምንም ቢሆን እኮ ልጃችን ናት። ሄሎ ዮኒ። አንቺ ያምሻል እንዴ? ስንት ሰዓት ሙሉ አንቺን መጠበቅ አለብኝ? ዮኒ አባ ስላለ እኮ ነው እኔ ተዘጋጅቼ ጨርሻለሁ። ስወጣ ካየኝ ግን ይገለኛል። ዛሬ ቅሪና ሁለተኛ አጠገብ የምትደርሽ ይመስልሻል? ሻልከ አንዴ አንቺ ደግሞ ችግር አለብሽ። እማ ዮናስ እኮ ዛሬ ካላገኘሁት ሁለተኛ እንደማላገኝ ነገር። እሺ ምን አባቴ ላድርግ? እስቲ ዛሬ እንደምን ብዬ እንድትጠነቀቃለሁ? እሺማ የዛሬን ብቻ እሺ። ደግሞ አልቆይም። አደራዬን ልጅ እኔም ከአባትሽ ጋር እንድታጋጭ የኔ አባት እንዴት እንደምወድ ታውቃለህ አይደል? ተይኝ እባክሽ። እቺ ልጅ ከመጣች ወዲህ ፍቅሩም ቀንሱ። ወይ አንተ ደግሞ እስቲ ልጅቷን ለቀቅ አድርጋት። ዮኒዬ ብዙ አረፈርክ እንዴ? በጣም ይቅርታ። አንቺ ነሽ ልጅቷ እንድትወጣ እየፈቀድሽላት ያበለሻሽሽ። ቆይ እስከ መቼ ነው እንደዚህ የምንቀጥለው? ትንሽ ጊዜ እኮ ነው። ዛሬም በምን አይነት ሁኔታ እንደወጣው አንተ አታውቅም። አንቺ ትልቅ ልጅ አይደለሽ እንዴ? አባትሽ ምን ነው የሚለው? ቆይ ምን እንደማደርግ አሳይሻል። እሱን ተው። ለምንድን ነው የምትወው? እኔና አንቺ እስከ መቼ ነው በእንደዚህ አይነት ሁኔታ ውስጥ የምንቀጥለው? እኔ ላይ በጣም ድብቅ እየሆንሽ ነው። አሁን ራሱ ማንሸኝቶሽ እንደመጣሽ አልነገርሽ። ኧረ ዮኒ አባዬ